በባርነት ውስጥ ሆነው እምነታቸውን ባለመልቀቅ ጽናትን ያስተማሩንን ቢላል፣ ኸባብንና ያሲርን ቤተሰብ ካየን በኋላ ዛሬ ደግሞ በተቃራኒው ለእምነታቸው ሲሉ ራሳቸውን ከነበሩበት የዱንያ ምቾት ህይወት ያወጡ ሁለት ሰሃቦችን እናያለን። ሙስዓብ ኢብኑ ዑመይር ሀብት ከሞላበት ቤተሰብ የተወለደ በምቾት ያደገ ሰው ነበር። እናቱ ኹናስ ቢንት ማሊክ ትባላለች። ምንም ችግር እንዳይነካው በመጣር አሳድገዋለች። ሙስዓብ ከሚቀባቸው ልዩ ሽቶዎች የተነሳ ከሩቁ የሱ መምጣት ይታወቅ ነበር። በሚለብሳቸው ውድ ልብሶች፣ ጌጦችና ለየት ባሉ ጫማዎች ራሱን ያስውብ ነበር። ወጣትነት፣ ውበትና ሀብት የገጠሙለት አንድን ሰው አስቡ። ታዲያ አንድ ቀን መልእክተኛው አለይሂ ሰላቱ ወሰላም ስለሚያስተምሩበት ቦታ ማለትም ስለ ዳሩል አርቀም ይሰማል። ይህን ሲሰማም ሁኔታውን ለማጣራት ይሄዳል። መልእክተኛው አለይሂ ሰላቱ ወሰላም ማስተማራቸውን እስኪጨርሱ ቆይቶም ጥያቄዎችን ይጠይቃል። ወዲያው እስልምናን ይቀበላል። በጣም ከምትወደው እናቱና በሱ ደረጃ ካሉት ሀብታሞች በመደበቅም ወደ ዳሩል አርቀም በመመላለስ ቁርአንን መማር ጀመረ። አንድ ቀን ግን የድብቅ ጉዞ የሚያበቃበት ሁኔታ ተከሰተ። ዑስማን ቢን ጦልሃ የተባለ ሰው ሙስዓብን ሲሰግድ በመመልከት ለእናቱ ይናገራል። እናት ማመን ከበዳት። በንዴትም የቤታቸው አንድ ጥግ ላይ አሰረችው። መካን በተለያዩ ዱንያዊ ጸጋዎች ተውቦ ሲዞር የነበረው ሙስዓብ የፈተና ጉዞውን ጀመረ። ይህ ከመሆኑም ጋር ግን አላህን ማውሳቱን አላቆመም። ወደ ሐበሻ የመሰደድ ዕድልን በማግኘትም መካን ለቆ ወጣ። ብዙም ሳይቆይ መካ ላይ ሙስሊሞች ሰላም አግኝተዋል የሚለው የውሸት ዜናን ሰምቶ ተመለሰ። ቀጥሎም መዲና ሄዶ ለህዝቦች ኢስላምን የማሳወቅ ትልቅ ኃላፊነት ከመልእክተኛው አለይሂ ሰላቱ ወሰላም ተሰጠው። የመዲና ህዝብ ለመልእክተኛው መምጣት ትልቅ ጉጉት እንዲኖራቸው በማድረግ ትልቁን ሚና ተጫውቷል። ያ በመካ ዙሪያ በሀብቱ ሲወሳ የነበረ ወጣት ሁሉ ነገሩን ለአላህ መንገድ ትቶ በኡሁድ ጦርነት ተሰዋ። አብዱራህማን ቢን ዐውፍ ስለ ሙስዓብ ከፈን ሲናገር ላዩን ስንሸፍነው እግሩ ይታያል፣ እግሩን ደግሞ ስንሸፍነው ራሱ ይታይ ነበር ይላል። የመኖሩን ዓላማ እንደተረዳ በዛም ላይ ጸና፣ ደረጃውም ከፍ አለ። ሌላኛው በዳሩል አርቀም የሰለመ ሰሐቢይ ሱሐይብ አሩሚይ ነው። ልክ እንደ ቢላል ከለላ ስላልነበረው ስቃይን ቀምሷል። ነገር ግን ከባርነት ነፃ በመሆኑ ንግድ ላይ በመሰማራት አሪፍ ሀብትን አካብቶ ነበር። ወደ መዲና በመሰደድ ላይ ያለም ከቁረይሽ የሆኑ ሰዎች ሊያስቆሙት ይሞክራሉ። ሱሐይብም በቀስቱር ወራ ከናንተ የተሻልኩ ነኝ፣ ባሉኝ ቀስቶች ሁሉ እስካገኛችሁ ድረስ አታገኙኝም፣ በሰይፌ መጋደላችኋለሁ አለ። ገንዘብ የሌለህ ደሃ ሆነህ ወደኛ መጣ፣ ሀብትህ እስኪፋፋ ድረስም ቆየ፣ እሱንም ይዘህ ልትወጣ ፈለክ፣ እንደዛ አይሆንም አሉት። በእነሱ እሳቤ ትልቅ ነገር የጠየቁ መስሏቸው ይሆናል። ለሱሐይብ ግን ቀላል ነበር። ሀብቴን ከተውኩላችሁ መንገዴን ትለቁልኛላችሁን በማለት ጠየቀ። እሺታን ሲያገኝም ሀብቱንና ስንቁን ሙሉ ትቶ ካም ላይ የደበቀውን ተናግሮ ስደቱን ቀጠለ። እምነቱን ብቻ በልቡ ይዞ ወደ መዲና ተጓዘ። መልእክተኛውም አለይሂ ሰላቱ ወሰላም ሱሐይብን ሲያዩ ረቢሐት ቲጃረቱ ያ ሱሐይብ፣ ንግዷ ትርፋማ ሆነች ብለው አወደሱት። አንድ ሰው በችግሮችና መከራዎች እንደሚፈተነው ሁሉ በምቾትና ድሎትም ይፈተናል። አላህም እንዲህ ይላል፣ ወነብሉኩም ቢሸሪ ወልኸይሪ ፊትነህ ወኢለይና ቱርጀዑን። ጤንነታችን፣ ሀብታችንና ምቹ ጊዜዎች ሁሉ ፈተናዎች ናቸው። ብዙውን ጊዜ ስለማናስተውላቸው ወይም ሽልማት ስለሚመስሉን ለውድቀት ያቃርቡናል። ሙስዓብና ሱሐይብ ይህን የድሎት ፈተና ሐቅን በመምረጥና ምቾታቸውን ለአላህ መንገድ መስዋዕት በማድረግ አልፈዋል። እውነተኛ ዙህድ ምንም ነገር ባለማግኘት ወይም ባለመኖሩ ውስጥ እንደሆነ እናስባለን። እውነታው ግን ምንም የዱንያ ነገር እንዳይቆጣጠረን ካደረግን ዛሂድ ነን። ዱንያን ችላ በል አላህ ይወድሃል፣ ሰዎች ዘንድ ያለውን ችላ በል ሰዎች ይወዱሃል ይላሉ። ሙስዓብ ዛሂድነቱን ደሃ በመሆኑ አይደለም ያሳየው፣ እናቱና ገንዘቡን ወይስ አላህና መልእክተኛውን ከሚል ምርጫ የተገኘ ነው። እምነታችንን ለስሜት ለገንዘብና ለምቾት ብለን አንተው። ሱሐይብም ቢሆን ቆይቼ ሀብቴን ይዤ እሰደዳለሁ ማለትን አልመረጠም። ይልቅ መከፈል ያለበትን ዋጋ ከፍሎ ሀብቱን አስረክቦ መልእክተኛውን አለይሂ ሰላቱ ወሰላም ለመገናኘት መዲናን ረግጧል። እኛ ያለንን የዱንያ ሀብት ሁሉ እንድንተው አልታዘዝንም፣ በቦታው እንድናውለውና ልባችን ላይ ትልቅ ቦታ እንዳንሰጥ እንጂ። ትልቅ ገንዘብ የሚያስገኝ ወንጀል ወይም ጥፋት ሲመቻችልን ከተውን ለአላህ ውዴታ ብለን የሰዎችን ውዴታና ጥቅም ወደ ኋላ ካደረግን ሙስዓብና ሱሐይብን መስለናል። ለሐቅ ስንል ከባድ የሆነን መንገድ ከመረጥን አላህ ትልቅን ምንዳ ይወፍቀናል። መልእክተኛውም እንዲህ ይላሉ፣
መን ተረከ ሸይአን ሊላህ ዐወደሁ ላሁ ኸይረን ሚንህ። ለአላህ ብሎ አንድን ነገር የተወ አላህ በመልካም ይተካለታል ይላሉ።